ቆዳችን እንዳይጎዳ ማድረግ ያለብን ነገር ቅድሚያ ሳን ስክሪን ወይም ደግሞ ሳን ሎሽን ግድ ነው። ማንኛውም ሰው ሊኖረው የሚገባ በጣም በጣም አስፈላጊ ይሄ ለወንድም ሴትም ግድ ነው መጠቀም አለብን ማለት ነው። የማዲያት ሪዝኑም ይሄ ነው። ከፀሐይ ከመጎዳት ከፊታችን ከዛ የተነሳ ነው። ምክንያቱም ፀሐይ በጣም ከባድ በሳይንሱም ሆነ በትንሹ ብቻ ነው ፀሐይ የሚያስፈልገን። በተለይ ፊታችን ስለማይችል በመነጽር፣ በሃት፣ በሳንስክሪን በእንደዚህ አይነት ነገሮች መንከባከብ አለብን። ቢቻል እንደውም ስኪን ካንሰር የሚያመጣው ከፀሐይ የተነሳ ነው። መሸፈን አለብን ነው የሚለው በፀሐይ ራሱ ብዙ ጊዜ መሸፈን ሰውነታችንን ለፀሐይ ማጋለጥ የለብንም። ስለዚህ ሳንስክሪን ኢምፖርታንት ነው። ግን ደግሞ የምንጠቀመው ሳንስክሪን ምን አይነት ነው? ፕሮቴክት የሚያደርገው ቫሊዩ ምን ያክል ነው? ላይክ አንዳንድ ብዙ ፌኮች አሉ። ብራንድን ማወቅ አለብን። የትኛው ነው ብናረጋውን ላይክ እንደ 10 ወይም 20 ምናምን ኤስኤፍቢ ያለበት ብንጠቀም ብዙ ፕሮቴክት አያደርግልንም። ስለዚህ ከ30 በላይ ቢሆን ይመረጣል ማለት ነው። እሱን ደግሞ ዲስክሪፕሽን ቦክስ ላይ ተውላችኋለሁ። ይሄ እንደማሳያችሁ እንግዲህ ከዓመት በላይ መጠቀም ትችላላችሁ። በጣም ትልቅ ነው። ይሄ ደግሞ ቬሪ ናይስ ቆንጆ የሆነ ኳሊቲ ነው። ኳሊቲነቱ እንግዲህ በጣም ይለያያል። የሚለያየው ደግሞ ይገርማችኋል፣ ስናደርገው ፊታችን ላይ አንዳንዱ ልክ እንደ ነጭ ኖራ ሆኖ ቁጭ ብሎ በቃ እስከ ርቀት ያስታውቃል። አሁን አንዳንድ ሰዎች ፊታቸው ላይ ሳንስክሪን እንዳደረጉ ማለት ነው ይታወቃል። ምክንያቱም አይቀልጥም፣ ሞራ ነገር ነው። ይሄ እንግዲህ እንደምታዩኝ ይኸውላችሁ ፊቴ ላይ ባንዴ ሰከንድ ባልሞላ ውስጥ ከዛ ነጭ ከነበረው እንደዚህ በቃ የሰሩት። ለነገሩ ይሄን የመረጥኩት ከሞይስቸራይዘር የሚያደርግ ሎሽን አለው። ከሎሽን ጋ ነው በውስጡ ማለት ነው። ስለዚህ ዘሴም ታይምም ቆዳችን ፕሮቴክት ያደርግልናል፣ ይጠብቅልናል ከፀሐይ። ሌላው ደግሞ ሜካፕ አድርገን ከሆነ ሜካፓችን እንዲያምር ያደርገዋል። አመዳማ እንዳይመስል ግለውን የሆነ ግላሲ የሆነ ስኪን ቆዳ እንዲኖረን ያደርጋል። ይኸው እንደምታዩት እንዲህ ብሎ በቃ ቆዳዬን እንዴት ፊቴ ላይ በቃ ሜካፔን ራሱ አሳመረው ማለት ነው። ሜካፕ ደግሞ ለማናደርግ ሰዎች እንዲሁ ብናረገው በጣም በጣም ቆንጆ ነው። ዘሴም ቲንግ ነው ሜልት የሚያደርገው የሚቀልጠው ማለት ነው። ግን አጠቃቀሙ መጀመሪያ ፊታችን እንታጠባለን፣ ከዛ የራሳችንን ክሪም እናደርጋለን፣ ከዛ መጨረሻ ላይ ነው የሚደረገው። ምክንያቱም ዋናው ኢምፖርታንቱ ፀሐይን ለመከላከል ብሎክ እንዲያደርገው ማለት ነው፣ ፀሐይ ወደ ቆዳችን እንዳያስገባ። ስለዚህ ይሄ መጨረሻ ላይ ነው የሚደረገው ማለት ነው። ሜካፕ ካደረጋችሁም በኋላ የመጨረሻ ሜካፕ ነው የሚሆነው። ከሜካፑ በላይ አድርጉት። ቅስ አርጋችሁ እንደዚህ አሁን በጣታችሁ ነካ ነካ ስታደርጉት፣ እኔ አሁን ሜካፕ አድርጌ ያለው ምንም የተለቀለቀ ነገር የለም፣ ምንም መሴ የሆነ ነገር የለም። ይኸው እንደምታዩት ግለው ነው ያደረገው በዚህ ሳይድ እና በዚህ እንግዲህ ይሄኛው ሳይድ ደረቅ ይመስላል፣ በዚህኛው ሳይድ ደግሞ እንዲያድርጎ ግለውኝ አድርጎታል። ሌላው ደግሞ ይኸው እንደምታዩኝ አንገታችን መረሳት የለበትም። ሁሉ ጊዜ ክሬም ስንጠቀም፣ ማንኛውንም ክሬም ስንጠቀም አንገታችን መረሳት የለበትም። ምክንያቱም አንገታችንም ውጭ ስለሚውል ማለት ነው። ላይክ እንደውም አስቀድሞ አንገታችን ይጠቁራል ልበል። ይሄን ፊታችን እንኳን በሃት ወይም በመነጽር አይናችን ስር ያለውን በዛ መከላከል እንችላለን። እንደዚህ ክፍት ነገር ልብስ የምንለብስ ከሆነ ግን ቶሎ ቆዳችን አንገታችን ይጎዳል ማለት ነው። ስለዚህ ያን መንከባከብ አለብን። እንደዛ አድርገን ፀሐይ እንዳያገኝን መጠንቀቅ አለብን ማለት ነው። ሁሉ ጊዜ ብትችሉ በፀሐይ ሀገር ለምትኖሩ ሰዎች ምንጊዜም ኤቭሪዴይ ይህን መጠቀም አለባችሁ። ግን ደግሞ ስትገዙ እንደው ቆንጆ ብራንዱን በጣም ቆንጆ ኳሊቲ የሆነውን ግዙ። የፈለገ ይቅር ብላችሁ። ምክንያቱም ፊታችን ቆዳችን ኢምፖርታንት ነው። ምክንያቱም ብዙ ነገር ያመጣል። ማዲያት ኮዝ የሚያረግብን ስኪናችን ላይ ፓች፣ ይሄ በቃ እንደዚህ ምልክት የሚያረግብን ካንሰርም ሊያመጣ ይችላል። ስኪን ካንሰር ፀሐይ በጣም እንዲቀላል በቀላል የሚታይ አይደለም። የእውነት ስታነቡት ራሳችሁ ጉግል አድርጋችሁ አንብቡት። ፀሐይ ለተወሰነ ጊዜ ብቻ ለሰውነታችን ቪታሚን ዲ እንድናገኝ ይጠቅመናል፣ ለአጥንታችን ለምናችን። ግን በዛም ዘ ሴም ታይም ደግሞ በጣም ከባድ ነው ለቆዳችን፣ ለካንሰር የሚያጋልጠን ለማዲያት
እነዚህ ስኪን ፓቾች ፊታችን ላይ የሚለጠፍ የሆነ ነገር የሚለጠፍብን ከፀሐይ የተነሳ ነው እና ፊታችንን በጣም መንከባከብ አለብን በእንደዚህ አይነቱ ማለት ነው። እና መነጽር ማድረግ እንዳትረሱ፣ ውሃ መጠጣት፣ ሀት አድርጉ፣ ኬፕ አድርጉ። በተለይ ሳመር እስኪያልፍ ያን በማድረግ ማሳለፍ አለባችሁ ማለት ነው፣ ቆዳችሁ እንዳይጎዳ። ይሄ ሳንስክሪን ወይም ደግሞ ሎሽኑን መቼ እንቀባ? ሁሌ ከቻልን ሁሌ። ኢቭን ብርድ ሀገር የሚኖር ሰው ለምን ብትሉ ይሄ ፕሮቴክት ላይክ ብሎክ የማድረግ ጸባይ ስላለው ዊንተር ላይ ራሱ በብርድ ሀገር ለምንኖር ራሱ የማይታይ በአይን ብዙ ባክቴሪያዎች አሉ። የፋክተሪ፣ የሆቴሉ፣ የመኪና ጭስ፣ የፔትሮል ቱመን በጣም ብዙ ነገር። ስለዚህ ከዛ ራሱ ፀሐይ ባይሆንም ግዴታ ዊንተር ታይም ማድረግ አለብን ፊታችን እንድንንከባከብና እንዳይጎዳ ማለት ነው። እዛ ላይ ደግሞ እግራችንም እጃችንም እንደዚህ ክፍት ነገር የምንለብስ ከሆነ ስሊቭለስ የሆነ እጃችን ከቅንዳችን ጀምሮ መቀባት አለበት። እግራችንም ውጭ የሚውል ነው፣ እሱን መቀባት አለበት። ስለዚህ ሁሉን ነገር ክፍት ላይክ ለፀሐይ ተጋላጭ የሆኑ ቦዲያችንን በሙሉ ሰውነታችንን መጠቀም አለብን ማለት ነው፣ ይሄን ሎሽን ማለት ነው። ስለዚህ የምትገዙት ቆንጆ ብራንድ መሆን አለበት። ብራችሁን ካወጣችሁ አይቀር ብዙ ፌኮች ስላሉ አንዳንዱ ፌኮች ምን ይሆናል መሰላችሁ? ስታረጉት አመዳማ ሆኖ በቃ የማይቀልጥ እዛው ግግር ብሎ ነው። ይሄ ግን እያያችሁት በአንዴ በሰከንድ ውስጥ እንደዚህ ቅልጥ አለ። የቆየ ሲሄድ ደግሞ ሞር ግለውኝ እያረገ ከሜካፔ ጋር እንዲተዋሂዶ ያማረ ይሆናል ማለት ነው። በቃ ምንም እንደተጠቀምኩ በቃ እንትን ሳይል ግላሲ የሆነ ስኪን እንዲኖረኝ ያደርጋል ማለት ነው። እናንተም ይሄን ብራንድ ግዙ። ዲስክሪፕሽን ቦክስ ላይ ጽፍላችኋለሁ። እንግዲህ ሰብስክራይብ፣ ላይክ፣ ሸር ማድረግ ደግሞ አትርሱ። ከወደዳችሁት ቪዲዮውን በጣም ነው አመሰግነው ስለምታበረታቱኝ። እንግዲህ በያላችሁበት አገር ሰላም ይሁንላችሁ። እግዚአብሔር ከኛ ጋር ይሁን፣ አገራችንን ሰላም ያድርግልን። እንግዲህ እዚህ ላይ ጨርሳለሁ የዛሬ ቪዲዮዬን ማለት ነው። አትጥፉ፣ ብቅ ብቅ በሉ።